ስለዚህ ምናልባት ስለ አንጀት ካንሰር በዚህ ወርም ግንዛቤ ለመፍጠር የተፈለገበት ዋነኛው ምክንያት ትልቁ አንጀት ካንሰርን ልንከላከላቸው ከምንችል ከአንጀት ካንሰሮች አንዱ ስለሆነ ስለዚህ እንዴት እንከላከላለን? ዶክተር ታደሰ ሀብተ ዮሐንስ እባላለሁ። በቤተሰብ ሆስፒታል የጠቅላላ ቀዶ ጥገናና ልዩ የአንጀትና ፊንጢጣ ቀዶ ጥገና ሐኪም ነኝ። የመጀመሪያው ምልክቶቹን በማወቅና ቶሎ ወደ ሕክምና በመሄድ፣ ሁለተኛ አጋላጭ የሆኑ ነገሮችን በማወቅና እነዛን አጋላጭ ነገሮችን በማስወገድ ነው። አጋላጭ ነገሮች ከምንላቸው ውስጥ እድሜ ግንባር ቀደም ነው። በተለይ እድሜያቸው እየገፋ በሄደ ቁጥር 50 እና ከዛ በላይ የሆኑ ሰዎች በአሁኑ ሰዓት ከ45 ዓመት ጀምሮ ለዚህ የተጋለጡ ናቸው። ወንዶችም ሴቶችም በእኩልነት ይጋለጣሉ ተብሎ ይታሰባል። ሌላው ልንቀይረው የማንችለው ለአንጀት ካንሰር ከሚያጋለጡ ነገሮች ውስጥ በራስ ላይ ወይም በቤተ ዘመድ ላይ የተከሰተ የአንጀት ካንሰር ህመም ካለባቸው ነው። በሶስተኛ ደረጃ በዘር ውርስ ወይም በዲኤንኤ ሄሬዲታሪ ከምንላቸው ውስጥ እነዚህ አይነት ሰዎች ካለባቸው ምናልባት ልንቀይራቸው የማንችል አጋላጭ ነገሮች ናቸው። በሌላ በኩል ደግሞ የአንጀት ብግነት ወይም ኢንፍላማቶሪ ባውል ዲዚዝ ያላቸው ሰዎች በህይወት ዘመናቸው ለዚህ ህመም ይጋለጣሉ ተብሎ ይታሰባል። እነዚህን ነገሮች መቀየር አንችልም፣ ሞዲፋይ ማድረግ አንችልም። ነገር ግን ካወቅናቸው ጊዜውን ጠብቀን ሐኪም በሚመክረን አግባብ አስፈላጊውን ምርመራ በማድረግ ስሩን ያልሰደደ የአንጀት ካንሰርን አስቀድመን በማወቅ ህክምናቸውን በማግኘት ከህመሙ ልንፈወስ እንችላለን። ከዚህ በተጓዳኝ ግን ልናሻሽላቸው ልንቀይራቸው የምንችል ለአንጀት ካንሰር አጋላጭ የሆኑ ነገሮች አሉ። ከነዚህም ውስጥ አንዱ የአመጋገብ ስርዓታችን ነው። የአመጋገብ ስርዓታችን በተለይ እነዚህ አሰር ያልበዛባቸው አትክልትና ፍራፍሬ ያልበዛባቸው ምግቦችን የምንመገብ ከሆነ ለአንጀት ካንሰር እንጋለጣለን ማለት ነው። በተለይም ቀይ ስጋ፣ በተለይ በፋብሪካ ውስጥ አልፎ የሚመጡ ምግቦች ለአንጀት ካንሰር ያጋለጣሉ ተብሎ ይታሰባል። ስለዚህ እኛ አበሾች እንደመሆናችን ኢትዮጵያውያን እንደመሆናችን መጠን አብዛኛው በተፈጥሮ ልናገኛቸው የምንችል እንደ አትክልት፣ ፍራፍሬ የበሰሉ ምግቦችን በመመገብ ከአንጀት ካንሰር ልንድን እንችላለን። ከዚህ በተጓዳኝ የሰውነት እንቅስቃሴዎች፣ ምክንያቱም አንዱ አጋላጭ ነገር ምንም አይነት አካላዊ እንቅስቃሴ አለማድረግ ስለሆነ የሰውነት እንቅስቃሴዎችን በማድረግ የአንጀት ካንሰር ልንከላከል እንችላለን። ውፍረት በመቀነስ የአንጀት ካንሰር ልንከላከል እንችላለን። ሲጋራ በማቆም አልኮል በማቆም የአንጀት ካንሰር ልንከላከል። ስለዚህ እነዚህን አጋላጭ የሆኑ ነገሮችን በማወቅ የአንጀት ካንሰርን መከላከል እንችላለን ማለት ነው። ስለዚህ ምናልባት እነዚህ ነገሮችን ስናውቅ ከኛ ምን ይጠበቃል? የዚህ ግንዛቤም ዓላማ ምናልባት እነዚህ ምልክቶችና አጋላጭ ነገሮችን ካወቅናቸው በተለይ መካከለኛ ተጋላጭነት አላቸው ብለን የምናስበው እነሱም እድሜያቸው ከ45 ዓመት በላይ የሆኑና ምናልባት በዘር የተወረሰ ካሁን በፊት የካንሰር ህመም የሌለባቸው ሰዎች እና ምንም አይነት የአንጀት ብግነት የሌለባቸው ሰዎች ከመካከለኛ